ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአገራችንና በዓለም አቀፍ ደረጃ የተሰሙ አዳዲስና አስገራሚ መረጃዎችን ይዘንላችሁ ቀርበናል። ከትግራይ የህወሓት አስቸኳይ መግለጫ እስከ ሶማሌላንድና እስራኤል አዲስ ስምምነት እንዲሁም በየቀኑ የምንጠጣው የታሸገ ውሃ ስለሚያስከትለው አስከፊ የጤና ጉዳት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ ሰብስክራይብ፣ ላይክ እና ሼር ማድረግዎን እንዳይረሱ። ወደ ዜናው እናልፋለን። የህወሓት መግለጫና የማዕቀብ ጥያቄ። በመጀመሪያም በትግራይ ክልል ያለውን ሁኔታ የተመለከተ መረጃ እናስቀድማለን። ህወሓት ዛሬ ባወጣው አስቸኳይ መግለጫ ዓለም አቀፍ ማህበረሰቡ በኢትዮጵያ ባለስልጣናት ላይ ማዕቀብ እንዲጥል ጠየቀ። ድርጅቱ በመግለጫው እንዳለው ለተፈናቃዮች የሚቀርበውን ሰብአዊ እርዳታ በሚያስተጓጉሉ አካላት ላይ እርምጃ መወሰድ አለበት ብሏል። የአፍሪካ ህብረት የሰላም ጸጥታ ምክር ቤትም በጉዳዩ ላይ እንዲወያይ የጠየቀው ህወሓት የተፈናቃዮቹ ወደ ቀያቸው የሚመለሱበት የጊዜ ሰሌዳ በግልጽ እንዲታወቅና ለተፈናቃዮቹ ገንዘብ የሚያሰባስቡ ዜጎች ላይ የሚደርሰው ወከባ እንዲቆም ጥሪ አቅርበዋል። ወደ ጎረቤት ሀገር ሶማሌላንድ ስንሻገር ደግሞ አዲስ የቀጠናው ስጋት ተፈጥሯል። ሶማሌላንድ ከእስራኤል የሀገርነት እውቅና ለማግኘት በሶስት ዋና ዋና ነጥቦች ላይ መስማማቷ ተሰምቷል። ስምምነቱም ፍልስጤማውያንን በሶማሌላንድ ማስፈር፣ እስራኤል በኤደን ባህር ሰላጤ ላይ የጦር ሰፈር እንድትመሰርት መፍቀድና ሶማሌላንድ በአብርሃም ስምምነት ውስጥ መካተትን ያጠቃልላል። ይህ ሁኔታ የመካከለኛው ምስራቅ ግጭት ወደ አፍሪካ ቀንድ ሊመጣ ይችላል የሚል ከፍተኛ ስጋት ፈጥሯል። የቡርኪና ፋሶ አጸፋዊ እርምጃ በአሜሪካ ላይ። በሌላ ዜና የምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳ ጣለች። ይህም አሜሪካ ቀደም ሲል በቡርኪና ፋሶ ዜጎች ላይ ለጣለችው እገዳ የተሰጠ አጸፋዊ እርምጃ መሆኑን ተገልጿል። ቡርኪና ፋሶ ይህንን ያደረገችው ሉዓላዊነቷን ለማስከበር እንደሆነ ያስታወቀች ሲሆን ማሊም ተመሳሳይ እርምጃ መውሰዷ ይታወቃል። እየተከታተላችሁን ስለሆነ ከልብ እያመሰገንን፣ ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሳብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። ወደ ዜናው እናልፋለን። ሁሉም ሰው ሊያውቀው የሚገባ የጤና መረጃ። በየቀኑ የታሸገ ውሃ የሚጠጡ ሰዎች በአመት ውስጥ እስከ 90,000 የሚደርሱ ጥቃቅን ፕላስቲኮችን ወይም ማይክሮፕላስቲክስ ወደ ሰውነታቸው እንደሚያስገቡ አዲስ ጥናት አመልክቷል። እነዚህ ፕላስቲኮች በተለዩ ጠርሙሱ ለሙቀትና ለፀሐይ ሲጋለጥ የሚለቀቁ ሲሆን ለከባድ የጤና ችግር ሊያዳርጉ እንደሚችሉ የካናዳ ተመራማሪዎች አስጠንቅቀዋል። ባለሙያዎቹ እንደሚሉት የታሸገ ውሃ ለድንገተኛ ጊዜ እንጂ ለየቀኑ አጠቃቀም አይመከርም። በአዲስ አበባ ከተማ በቁጥጥር ስር የዋሉ የዘራፊ ቡድኖች። በመጨረሻም በአዲስ አበባ ለሚኩራ ክፍለ ከተማ ነዋሪዎች ላይ ስጋት የነበሩ 10 ተጠርጣሪ የዘራፊ ቡድኖች በፖሊስ ቁጥጥር ስር ውለዋል። ግለሰቦቹ 11 ቴሌቪዥንና የተለያዩ ንብረቶችን ሰርቀው ሲሸሹ ከሁለት ተሽከርካሪዎች ጋር ተይዘዋል። ንብረቶቻችሁ የተሰረቀባችሁ ዜጎች በለሚኩራ ፖሊስ መምሪያ ጎሮ አካባቢ በመገኘት ንብረታችሁን እንድታሳውቁ ፖሊስ ጥሪ አቅርቧል። በአዲስ አበባ ትራፊክ ማኔጅመንት ሰራተኞች ድርጊት ህዝባዊ ቅሬታ እየቀረበ ይገኛል። በአዲስ አበባ ከተማ መንገዶች ላይ የሚታዩ የትራፊክ ማኔጅመንት ሰራተኞች የሚፈጽሙት ድርጊት ግርታና ከፍተኛ ቅሬታ እየቀሰቀሰ ይገኛል። የኤጀንሲው ሰራተኞች ተሽከርካሪዎች በር በመክፈት በመኪናው መስታወት ላይ የተለጠፈውን የመኪና ቦሎ ወይም ኢንሹራንስ እየላጡ መውሰዳቸው ይታያል። ይህ ድርጊት በበርካታ አሽከርካሪዎችና በህብረተሰቡ ዘንድ አግባብ አይደለም በሚል ከፍተኛ ተቃውሞ እየተሰነዘረ ነው። በዋናነት እየተነሱ ያሉ ጥያቄዎች ሰራተኞቹ የሰው ንብረት የሆነን መኪና ከፍተው የውስጥ ዕቃ ወይም ቦሎ ለመውሰድ የሚያስችል የህግ ስልጣን አላቸው ወይ? መኪናው ተከፍቶ ቦሎ ሲወሰድ ለተሽከርካሪው ደህንነት በውስጡ ላሉ ንብረቶች ኃላፊነት የሚወስደው ማን ነው? አሰራሩስ? ቅጣት ካለህ በህጋዊ ደረሰኝና አሰራር ከመፈጸም ይልቅ እንዲህ ያለ ድርጊት መፈጸሙ ምን ያህል ተገቢ ነው? ይህ ድርጊት ህግ ነው ወይስ ህገወጥነት? በሚል ህዝቡ ግራ በመጋባቱ የአዲስ አበባ ከተማ ትራፊክ ማኔጅመንት ኤጀንሲ ለጉዳዩ አስቸኳይ መልስ እንዲሰጥ ጠይቀዋል። ኢትዮጵያ ላለፉት ዓመታት ስትከተለው የነበረውን ቁጥጥር የሚደረግበት የምንዛሬ ተመን በመተው የብር ዋጋ በገበያ ፍላጎት እና አቅርቦት እንዲወሰን መደረጉ ይታወቃል። ይህ የተደረገው ከዓለም አቀፍ የገንዘብ ድርጅት IMF እና ከዓለም ባንክ የሚገኘውን
የቢሊዮን ዶላር ብድር እርዳታ ለማግኘት ነው። ከውሳኔው በኋላ አንድ የአሜሪካ ዶላር ባንኮች ውስጥ ያለው የምንዛሬ ዋጋ ከፍተኛ ሁኔታ ጨምሯል። ይህም የብር የመግዛት አቅም በአንድ ሌሊት በግማሽ እንዲቀንስ አድርጎታል። በሸቀጣ ሸቀጦች ላይ ያሳደረው ተጽዕኖ ይህ ለውጥ በቀጥታ ወይም ሀገር ውስጥ በሚገቡ ምርቶች ላይ ዋጋ እንዲጨምር አድርጓል። የምግብ ዘይት፣ ስኳርና የህፃናት ወተት ላይ ከፍተኛ ጭማሪ ታይቷል። ሲሚንቶና ብረታ ብረት ላይ ያለው ዋጋ መጨመር በቤት ኪራይና በግንባታ ዘርፍ ላይ ጫና ፈጥሯል። አብዛኛው መድኃኒት ከውጭ የሚመጣ በመሆኑ በፋርማሲዎች ላይ ያለው ዋጋ ከ30% እስከ 60% ጭማሪ አሳይቷል። መንግስት የኑሮ ውድነቱን ዝቅተኛ ገቢ ያለው ማህበረሰብ እንዳይጎዳ የሚከተሉትን እርምጃዎች እየወሰደ መሆኑን ገልጿል። የትራንስፖርት ዋጋ እንዳይናር ነዳጅ ላይ የሚደረገው ድጎማ ለተወሰነ ጊዜ እንዲቀጥል አድርጓል። የመንግስት ሰራተኞች የደሞዝ ጭማሪ ተደርጓል። ዝቅተኛ ደሞዝ የሚከፈላቸው ሰራተኞች ላይ የሚጣለው የስራ ግብር እንዲነሳ ወይም እንዲቀንስ ተደርጓል። የዋጋ ግሽበቱ በቁጥጥር ካልተደረገበት የህዝቡና የመንግስትን እርምጃ እጅጉን ሊያዳክመው ይችላል። የኮሪደር ልማቱ ዋና ዓላማ ከተማዋን ለነዋሪዎች ምቹ፣ ለቱሪስት ሳቢና ለንግድ ስራ የተቀላጠፈ ማድረግ ነው። የመጀመሪያው ምዕራፍ እንደ ፒያሳ፣ 4 ኪሎ፣ ቦሌና መገናኛ ያሉ ዋና ዋና ከተሞች ክፍሎች በከፍተኛ ፍጥነት ተገንብተው ተጠናቀዋል። አሁን ላይ ግንባታ ወደ ዳርቻ ከተሞች ቃሊቲ፣ ኮተቤ፣ አየር ጤና እየተስፋፋ ይገኛል። ግንባታው ከመንገድ ጥገና ባለፈ የሚከተሉትን ዋና ዋና ስራዎች ይዟል። የብስክሌትና የእግረኛ መንገድ፣ ከዚህ በፊት ያልተሰሩ ሰፊ የእግር ጉዞ መንገዶችና የብስክሌት መስመሮች ተገንብተዋል። የመገልገያ መስመሮች ማሻሻል፣ የመብራትና የውሃ እንዲሁም የቴሌኮም መስመሮች ከመሬት በታች እንዲሆኑ እየተደረገ ነው። ይህም የኬብል መቆራረጥና የከተማዋን የእይታ ውበት ብክለት ይቀንሳል። መናፈሻዎችና አረንጓዴ ቦታዎች በመንገድ ዳርቻዎች ላይ የመቀመጫ ቦታዎች፣ ፏፏቴዎችና የህዝብ መዝናኛዎች እየተገነቡ ነው። የህንፃዎች እድሳትና የቀለም ቅብ በዚህ ፕሮጀክት ውስጥ ትልቁን ትኩረት ያገኘ ሆኗል። በዋና ዋና መንገዶች ዳር ያሉ ህንፃዎች ከከተማዋ ዲዛይን ጋር በመሄድ መልኩ እንዲታደሱና ወጥ የሆነ ቀለም እንዲቀቡ ተደርጓል። የምሽት ውበት ለመጨመር ዘመናዊ ጌጥ መብራቶች በሁሉም ዋና ዋና መንገዶች ላይ ተገጥመዋል። ወደ ሌላ ዜና እናልፋለን። ቴሌብር በአሁኑ ሰዓት ከ50 ሚሊዮን በላይ ተጠቃሚዎች ያሉት ሲሆን ከቀላል ገንዘብ ዝውውር ባለፈ እንደ ቴሌብር ሳንዱቅና መላ ባሉ አገልግሎቶች አነስተኛ ብድርና ቁጠባን ወደ ስልክ አስገብቷል። ሲቢኢ ብርና ሌሎች የኢትዮጵያ ንግድ ባንክ ጨምሮ የግል ባንኮች የራሳቸውን ሱፐር አፕ በመግለጽ ከውሃና መብራት ክፍያ ባለፈ የትኬት መቁረጥና የገበያ አገልግሎቶች እያቀረቡ ነው። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሰብስክራይብ፣ ሼርና ላይክ ማድረግዎን እንዳይረሱ። ወደ ውጭ ዜና እናልፋለን። የእስራኤል የሐማስና የጋዛ ሁኔታ በጋዛ ሰርጥ የሚካሄደውን ጦርነት ከዓመታት በላይ ያስቆጠረ ሲሆን አሁንም ሰላማዊ መፍትሄ አልተገኘለትም። እስራኤል የሐማስን ወታደሮች አቅም ሙሉ በሙሉ ለማጥፋት ዘመቻዋን ቀጥላለች። ይሁን እንጂ በሲቪሎች ላይ የሚደርሰው ሰብአዊ ቀውስ ዓለም አቀፍ ተቃውሞ እያስከተለ ነው። አሁንም በሐማስ እጅ የሚገኙ እስራኤላውያን ታጋቾች ጉዳይ በእስራኤል ፖለቲካ ውስጥ ትልቅ ውጥረት ፈጥሯል። የሊባኖስ ግንባር ውጥረቱ ከጋዛ ባለፈ ወደ ሰሜን እስራኤልና ሊባኖስ ተስፋፍቷል። በሊባኖስ የሚንቀሳቀሰው ሂዝቦላህ ከሐማስ ጋር በመተባበር በእስራኤል ላይ የሚሰነዘረው ጥቃት ቀጥሏል። የእስራኤልም በሊባኖስ ዋና ከተማ ቤይሩትና በደቡብ ሊባኖስ ላይ የአየር ድብደባዎችና የተወሰነ የምድር ላይ ወረራዎች እያካሄደች ነው። ይህ ግጭት በሊባኖስ ውስጥ ሙሉ ለሙሉ ጦርነት ውስጥ እየከተታት ሲሆን በሚሊዮን የሚቆጠሩ ሰዎች እየተፈናቀሉ ነው። ስትከታተሉን ስለቆያችሁ ከልብ እያመሰገንን ያላችሁን ሀሳብ አስተያየት ኮሜንት መስጫው ላይ በመጻፍ ሰብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። በሌላ ዜና እስክንገናኝ ድረስ ሰላም ሁኑልን።